ብዙ ጊዜ እኔና አንቺ አውርተናል። የዴዚ ናት። ቆይ ልንገርሽ፣ ብዙ ጊዜ እኔና አንቺ ተነጋግረናል። በውስጥ ፈተነዋል። ስላልቻልሽ ምንም አማራጭ ማለት ትችያለሽ። ተይው አይደለም አሁን መልስና ሰማሃለኝ። ኦኬ እሺ ተናገሪ። እውነትን የስ ኦር ኖ በል። ምክንያቱም ቮይስን ሼር አድርጌያለሁ ለፖሊስ ሁሉ። Did you just text me half hour ago? ቮይስ ልከህ አንጠለጥልሻል ብላል አላልክም? አንጠለጥልሻለሁ አይደለም የሚለው ሀቢባ ቤት አንጠለጥልሻለሁ ይላል። ኦፍ ኮርስ ኖ እሱ ሌላ ነው። አሁን ቮይስ ልከህልኝ አያጅ ቮይስ ተሰሚኝም ወዝሮ ቲ ነው ቮይስ አሰሚ አንጠለጥልሻለሁ ብላል አላልክም? ኦኬ ቮይሱን አሰሚኝ። ሊክር ነው ወይስ የስ ኦር ኖ ምንድነው? ያቅታል። ቮይሱን አሰሚኝ ወይዘሮ ቲና። ሌላ አላወራም። ቮይሱን አሰሚኝ። እሺ ቮይሱን አሰሚኝ። ባይ ዘ ወይ ዴዚ ቅርታ የምትጠቀመው ነገር በዛው ያንተ አሰማቸው ያለችን እንዳለ አሰማቸው። ኦኬ ኖ እንዲወጣ ሁሉ ኖ አሁን ተው ጋይስ፣ አንድ ይመስዋል አቨርሽ ፎር ዴዚ ኦኬ እንድለቀልም ፈልጋት እንፈልጋለች። ኦኬ አደኛ ነገር ዴዚ ይቅርታ የምንጠይቀው ሰው የለም። ሊንዳ ትጠይቃታለች፣ ራሷን ለዴዚ ይቅርታ ትጠይቃታለች። አንቺ ደግሞ 10 ጊዜ እናቷን ብትሆኚ የ21 ዓመት የቀጣሻትን ሰራሽን እያወጣሽ ይቅርታ ትጠይቃታለች። 21 ዓመት ሙሉ በድለሻታችን ልጅ 21 ዓመት ሙሉ ማለት ነው። ያንቺ ገበና ቢወጣ አንድ ፊልም አደረግነው 2-3 ፊልም ይወጣል። ገባሻ? እኔ ማውራት ስለማልፈልግ ነው። ተይ ብዙ ጊዜ ነግሬሻለሁ። ተይ ቤተሰቦቼን አትንኪ፣ እህቴን አትንኪያት፣ እኔን አትንኪ ብዙ ጊዜ ነግሬሻለሁ። እና 21 ዓመት ሙሉ ምን እንዳረግሻት በቪዲዮ አለ፣ ሌላው ቢቀር በድምፅ አለ። ኦኬ እኔ ዴዚ እናቷ አትቀርባታለች ብዬ ምንም ነገር ማውራት የማልፈልጉ የነበረው ገፋፍተሽ ግን እያወራሽ ነው። ረሳሽው እንደ ኢትዮጵያ ላይ በቀን አንድ ጊዜ ምግብ ስትሰጫት ረሳሽው ይህን ሁሉ ገበናሽን። አሞራው ኦኬ አሞራው አሰሚኝ ችግር የለውም። እጂ እስማዕል አሞራው ሓደ ነገር ክስበይከም ዴዚ ያኸትዛረብ ዝግባዕ ራይዶ ኦኬ ቡርዳ ኦኬ ዋው ነውሪ ወቅ ከምዚያ ይዛለው ወንስኻ ሕጂ ኩሉ ሰብ ይሰማዓሉ፣ ኩሉ ሰብ ይፈልጣሉ። እንታይ ከምዝካየድ ተረዲካ ፍጹም ትናገር ይብልካ እስኻ ዘለካ ነገር ንዓጥራሂሙሽ ትፎትዋለሃ ፍቅርካ ክትገልጽ እምበር ካልእ ዘረባ አያድሊ መሲውን ክትዛረብ አያድሊ ማንም ሰው ምን መሰለክ ናፋን መጣው ያ አይኖስ ልንገርክ ግጁና አብሮሽ ልንገርክ ብዙ አይደለም እኔን አይደለም ልንገርክ ጅቦ ማርያምን ቤተሰቦቼን በሙሉ ነው የተሰደቡት። እኔ ግን ከዚህ ልጅ ጋር ፍቅር ስላለ ቆይ ልንገርክ ላስረዳህ። አዎ ስለሷ ነው ላስረዳህ ይፈልጋል። ሌላ አይቻልም። እኔ ከዚህ ልጅ ጋር ፍቅር ስላለኝ ፍቅር ባይኖረኝ እኔ ቤተሰቦቼ ሲሰደቡ፣ ሀገሬ ሲሰደብ፣ ህዝቤ ሲሰደብ፣ ማንነቴ ሲሰደብ ዝም አላልኩም። ልልም አይገባም። ፍቅር ስለሆነብኝ ሁሉ ነገር ቺዝም ያልኩት ገባ። እቺን ልጅ ደግሞ ለአጭር ጊዜ እንደሰው የምፈልጋት እንደ ሌሎች ወጣቶች የምፈልጋት አይደለሁም። እስከ መጨረሻ ጊዜ ከሷ ጋር እንድትቀጥል ስለምፈልግ ነው ገባ። ይሄ የድሮ አባባል እኔ አይገባኝም። እናቷ ካልወደደች አይሆንም፣ አባትየው ካልወደደ አይሆንም ምናምን የሚባል ነገር እኔ ጋር ዘር ይሰራ። እኔ ነኝ ማገባት እሷን፣ እሷ ደግሞ እኔን የምታገባው ገባ። በትዳራቸው ማሩም እናትየው ጋር ከኔ ጋር ከኛ ጋር ትኖር። ምን ልታስጠፋት ስትል እየተሯሯጣችሁ ነው። ይቅርታ ማዘር፣ እኔ ይቅርታ እህቴም ታላቅ እህቴም ልልሽ እችላለሁ። ይቅርታ እባካችሁ አንዳንዶች ፕሊስ በቃ ቲናን ተፋቷት። አሁን እንኳን ሙታ ትረፍበት። መጥፎ ነገር አትበሉ ስለሷ። እርግጥ ያው ሙታለች፣ ከሷ ምንም አይገኝም፣ ከሞተ ሰው ምንም አይገኝም ብላችሁ ነው። ይሄ ደግሞ ተገቢ አይደለም። እሷን አታቋትም። በነገራችን ላይ የቲና ሬስቶራንት የነበረ አሪዞና ውስጥ ይገኝ ነበረ። ቲና በጣም እጅግ ሃርድ ወርከር ጎበዝ ሰራተኛ ነበረች። ይሄንን ሬስቶራንት ደግሞ ዘግታ ሌላ የተሻለ ከፍታ ነበር። በነገራችን ላይ ተመልከቷት፣ አታምርም? ይሄ እዛው የሷ ሬስቶራንት ውስጥ ነው። ቲና 2 ልጆች ወልዳለች፣ ዴቪድ እና ዴዚ ማለት ነው። ዴቪድ በአሁኑ ሰዓት አሪዞና ነው የሚገኘው። ካልሳሳትኩኝ አንድ 25 ዓመት ይሆነዋል። ከዛም በኋላ እንግዲህ ከባለቤቷ ጋር ከተፋታች በኋላ የተፋታችበትን ምክንያት እኔ ባለኝ መረጃ መሰረት እሱ ነጭ ነው። በጥቁርነታ በጣም ጸያፍ ነገር ይናገራት ነበረ።
አንድም በዛ ነው የተፋታችሁ ማለት ነው። ይሄንን ተመለከቱት። በነገራችን ላይ ሬስቶራንቷ ልክ ኢትዮጵያዊ ይዘት ያለው ሬስቶራንት ነበር የነበራት። ኤኒዌይስ ከተፋታች በኋላ ልጆቿን ጥርሷን ነክሳ አሳድጋለች። በተለይ ደግሞ ሴት ልጇ ላይ በጣም ብዙ መስዋዕትነት ከፍላለች። ወንዱ እንኳን ያው ብዙ ጊዜ ብቻውን ነው። ብቻ በአጠቃላይ ለሴቷ ለዴዚ እውነት በጣም ትልቅ መስዋዕትነት ከፍላለች። በመጨረሻ ግን ያው ያለውን ነገር የነበረውን ነገር ሁላችንም አይተን ታዝበናል አይደለም? ተገቢ ግን አልነበረም። እንደዛ መስዋዕትነት ከፍላ ሲንግል ማም ሆና አሳድጋት ውለቷ ይሄ አልነበረም። እውነት ሌላው ቢቀር ስንቶቻችሁ ስትሳደቡ ነበር፣ ስንቶቻችሁ መጥፎ ነገር ስትሏት ነበር። ልጁ ራሱ ከዴዚ ጋር ያለው ስንት ነገር ይላት ነበር። እኔ ራሱ ብዙ ነገር ሰምቻለሁ። ይሄ ተገቢ አይደለም። እንደውም በዚህ አጋጣሚ ከባህላችን ያፈነገጠ ነገር ስትሰሙ እባካችሁን ዝም አትበሉ። ይሄ ነገር ማውገዝ፣ እንደዚህ አይነት ነገር ማውገዝ አለባችሁ። በቃ ተገቢ አይደለም እና ቲና እርር ቅጥል ብላ ነበረ። ለሞቷ ምክንያት አንድም ይሄ ነው። እንዲህ በጣም ያናድዳል። የነበረ ሁኔታ እኮ በጣም ያበሳጫል። ኤኒዌይስ ነፍሷ በሰላም ትረፍ። አንዳንዶቻችሁ ግን እባካችሁ አሁንም በቃ ተዋት። ስለሷ የምታውቁት ነገር የለም። ነው እናቷን ለያዩት ነው በሙሉ እናቷን እንድትጠላ ነው ያደረጉት። በጣም ህዝብ ነው ያዘነው። የኢትዮጵያ ህዝብ አዝኗል በዚህ በእነሱ ጸባይ። ቲና ያዳምጪ፣ ልጅሽ ነች አይደል? ቢሆን ልጄን ለቀቅ ያርጉ። አዳምጪ፣ ልጅሽ እንድትለቀቅም እንድትል በውስጥ ብቻ እርሱ መልካም። ብዙ ሰው ብዙ አይነት አስተያየት አለ። አሁን ግን ለስሙ እስከዛሬ ያልወጣሁት ታገስኩ 6 ወር ሙሉ። እነሱ በእኔ የሚልኩት እገልሻለሁ እንዳያረግሻለሁ 20 ዓመት ማነው በቃቂያት ይሉኛል። 20 ዓመት እንዴት ነው ባዶ እጅ ወጥቶ መንገድ ላይ የሚጣለው? የኔ እርዳታ ገና ያስፈልጋታል። አቋም በምትሄጂበት ጥሩ ላይሆን ይችላል። ታግሰሽ እንደምንም ብለሽ ጥፋት ነው። እነሱ ናቸው እና ጨዋ ልጅ ሰዎች ቢሆኑ እናትሽን እናናግራት፣ ከእናትሽ ጋር እንስራ፣ እንመካከር ይሉ ነበር። ግን ልክ ወላጅ የሌላት ይመስል ዝም ብሎ ይጫወቱባታል። ለጌማቸው ለምናቸው ሰው የኢትዮጵያ ህዝብ አዝኗል። እኔ ታውዘንድስ ሜሴጅ ነው የሚደርሰኝ ዴይሊ ቤሲስ በየቀኑ። ከነሱ ግን የማገኘው ገልሻለሁ፣ እሰራልሻለሁ። እኔ ምን አደረኩ? ካላጠፋው እኔ ጥፋት ምንድን ነው ያጠፋሁት? እሷን ስላሳደግኩ ስላመጣኋት ነው ቢዝነስ ውስጥ። እኔ መመስገን የሚገባኝ እናት ነኝ፣ የሚኮራብኝ እናት ነኝ። አሁን ልንዳ እንደሱ ነው የሚያዩኝ። ኒው ካር እየነዳች ነው። ላስት ይር ኢትዮጵያ ሄድ ነው ጋራጅ አቁመ ነው። ምንም የጎደለባት ነገር የለም። ልጅቷ ሃፒ ነች። አንዳንዴ ጨውባታለሁ። ዳትስ ጀስት ጥሩ ልጅ ለማሳደግ ዝም ብላ አይደለም። it takes a lot of work። ገርፈህም ቆንጥጠህም ስንት ነገር ነው አዲስ አበባ የምናድገው። ተደብድበን ተገርፈን ምን ብለን ነው ትምህርት ቤት ጨርሰን የምንወጣው የምንማረው? ፋሚሊ እሱንም ቢሆን ተመስገን ብለን እንደገና መጦር እንጀምራለን። እሷ ገና የጮኩባትን የዛሬ 6 ዓመት 4 ዓመት እያመጣች እሱ ደግሞ አሁን በቅርብ ሲያነጋግራት ሮንግ ቲንግ ብዙ ነገር ማውራት አልፈልግም ነገሩ። ዳት ሞመንት እሱ እየቀረጸ ነበረ ድምጼን። እሱ የሚወዳት ከሆነ እንደዛ አይነት ነገር ለምን እየሰጣት ኤክስፖዝ ያደርጋታል ሚዲያ ላይ? ለምንስ እኔን ቴክስት እያደረገ ቮይስ እየላከ አንቺ ባልጌ፣ አንቺ አሮጊት ልጅሽ ነው ስጄ እንዳርጌ ለአማራ ወረውራታለሁ፣ ኦሮሞን ገና እንደፋለን ምናምን። እንደዚህ አይነት ሰው እንዴት ነው ልጅን ኮንፎርት ምላት? እንዴት ምንካ? I just want the best for my daughter. That's it. አሁንም ቢሆን ነገም አልለቅም። I'm gonna go look after her. እስከመሞት ድረስ I'll take care of you Daisy until I die. You know I love you. I know you're in love. And you know I understand you're in the age where we've been through that. But I don't want you to make a mistake in the worst place because you may never survive. Sometimes no. Make a mistake. Daisy? No. If you don't want to be completely honest with people, I don't think you should talk. I mean, if you don't want to say what you did as well, then you know, like I have a right to do anything I want. ይቻላል። እሷ ያንቺ እንደናት ካንቺ ነው መስማት የምፈልገውና ያንቺን ነገር ሰምቼ ሌላ ነገር ማድረግ
እሺ እሱን ከመመለሴ በፊት 30 ሰከንድ ስለ ትምህርቷ እና በኢትዮጵያ ስንሄድ እኔ I didn't know she wanted to go so bad so I left with her and then እዛ ስንደርስ I didn't know already famous ሆናለች okay እና our plan was እዛ ስንደርስ ሙዚቃ ቀርጸን 3 ዘፈን ቀርጸን ተመልሰን መተን ቶር ልናደርግ ነበረ US ውስጥ US ፕላናችን እሱ that was the plan Daisy the reason I'm speaking English is for you most hopefully ብዙዎቻችሁ የምትመለከቱ 23000 ሰዎች I hope ለኛ ነገሪንና ከዛ እኔ ነግራታለሁ don't worry ለሌሎች እና so planaችን there was only record song and I come back here because I knew already the US ውስጥ famous ሆናለች እና በቃ ብዙ ኢትዮጵያን ኮሚኒቲ ሲጠይቀኝ ስለነበር ሄደን ዘፈን ቀርተን መተን ቶር ልናደርግ ነበር ፕላን እዛ ስንደርስ unexpected እንትን ደረሰን ኤርፖርት ሁሉ ምድረ ማን እንደነገራቸው አላውቅም ምድረ ካሜራ ፓፓራሲው ምኑ እየተከተሉን በቃ እንትኑ በዛ እና የኛን እንትን ብዙ ሰው ደግሞ ኮንታክት እያደረገኝ አድቨርታይዝመንት ምናምን ሲሉ እኔ ደግሞ ኦኬ ሌትስ ሆልድ ኦን ዘ ሙዚቃን ሆልድ እናድርገውና ሞር አዲስ አበባ ውስጥ ኮንተንት ሁን ፖፑላር ከሆነች ይጠቅመናል ብዬ እሱ ላይ አተኮርንና a few months wasted እና Daisy 3 months የተባለው it turned out to be like by the time we started the recording the music it was like 6 months passed by already 6 ወር አልፏል መዘፈኑ ስንጀምር እና እሷ by that time she's already fed up with everything to famousነቱን አሰለቻት ብትሄድ ሁሉም ሰው አይወዳትም አንዳንድ ሰው ይሳደባል አንዳንድ ደግሞ ከሷ ጋር ፎቶ ለመንሳት ወንበር ይወርውርባታል ይመታታል መኪና ሁሉ አልፈው ሄደው ተመልሳ መታ የገጨቻት ሴትዮዋለች እና በጣም ዴዚ ተናዳ እንክሰስ ምናምን ነው ከዚያ ጋር ማንን ከሰሰው ልንረዳ መተን እንደገና እንዴት doesn't make sense ስላታል እንደዚህ 2-3 times በየሬስቶራንት ሁሉ ሊመርዛት ብዙ ጊዜ ብርጭቆ ውስጥ ጠርሙስ ከተይ ሰጣታል ምናምን እና she said mom what are you waiting for they trying to poison me wrong people ምናምን ስትል okay ካም በኋላ ጥሩ ቦታ እየሄድን እንበላለን እና ምናምንበት እሱ ነው እኔ ራሴ I'm learning to be famous I didn't know what to do እንደዚህ አይነት ነገር ውስጥ ገብቻ አላውቅም ያ ትክክል እንደውም thanks to መንሱር እሱ ብዙ ነገር እነሱ አንዳንድ ታዋቂ ሰዎች ረድተውን እነሞን ቤታቸው ያበሰሉ የጠሩ እንደሱ ነው ሞር ኢንጆይ ያደረገች ሴፍ ነች እና ከዛ last minute ላይ I told her be patient we gonna go but የመጣንበት አላማ ዘፈኑ መቅረጽ ነው እሱን እኮ ብያለሁ ያ ኦሮምኛው አለቀ አማርኛው እና ትግሬኛውን እየሰራን እኔ ፕሮዲዩሰሮች ነች እየተነጋገርን ሳለን አንድ ቀን መለሳለኝ she's gone and then she was gone like that okay mom now what everybody wants is peace I want peace right you want it too don't worry we will be fine you know so Tina what can we do what is the solution let me ask you mom wait Daisy ምንድነው solution የምትይው Daisy I know you want to be married I think is that what it is I want clear argument I'm 20 years old okay then what do you want from me you tell me and me I think I want you see your mom is asking Daisy your mom is asking okay number one like I want him to apologize he will apologize to you can he if I bring him up can he apologize to you he apologized many times and the next day አንቻሮጊት ገና ልጅሽን ደርጌ ልካታለሁ I don't know yes apologize doesn't mean mom God forgives everybody right it's not about that but my thing is Daisy let me tell you something no it doesn't matter he should not disrespect you mom okay Ishi we understand that we've said that this entire life okay let me ask you did he say it one time or he did it again and again tell me I don't know what happened I don't know what happens between her and him I know she says things to him he says things to her she says oh he did this with his sister he says this to her this it's both of them it's both of them listen mom listen can I talk please mom please
Okay, let her talk, Tina, for 1 minute, please. It's like, I know you're my mom. You should never be disrespected by anyone. Thank you. For social media, I don't know these people. I don't know who says things to you. That's not my problem. I can't control people say things to me, but I know it's not your fault. But I'm saying, yes, I know you guys said like things to each other. You said this, you reported him to this, he did this to you. Both of you guys are like this. So I want him to apologize to you. So I'm asking you, can he come up and apologize to you? Is this a friendship or a marriage plan? Does that matter? No, it does matter. If he's gonna be As a mother, it matters, Daisy. It matters to It me. does matter. That's your mother. It matters to her. yeah, if it is just friendship, immediate friendship, go ahead. Mother, Of course. absolutely, she need to know. Yeah, if it is a marriage, it's not only me. የኢትዮጵያ ህዝብ ማወቅ ይፈልጋል. People want to know. Nobody's married. Mom, I'm not married. As a mother, I'm not married. I'm not married. I don't know why we're talking about marriage. I'm not married. You're on that road, and I want you to focus on getting to know a Okay. better person, or take time to look. You saw him on the screen. There are many TikTokers you saw, and when we went, Okay, why don't you like him again? Sorry. it doesn't matter. Like before, like no, before the like everything that happened. Why didn't you like him? እባክሽ ብዙ ነገር አትጻፊ ከስር ምንም የሚጠቅም Yeah, please, Milad, please don't say anything to my Andy, mom from now on, Can you please. tell Mela to stop Please. writing? በጣም ባለጌ ነች። Mela, እባክሽ Okay. የማይረባ ነገር አትጻፊ። ምንድነው Focus on me. የምትጠቀሚ? It's my ያንቺ ልጅ አይደለች አይደል እንዴ? ምንድነው በዚህ ደረጃ ያዙኝ ልቀቁኝ የምትይው? ሜላ that's not right። በእናትና በልጅ መካከልማ መግባት የለብሽም ሜላት። እንዴ ይደብራል እኮ የምትጽፊውን ነገር ሺህ ጊዜ ላልፍሽ ሞክር። በእናትና በልጅ Milad, መካከል please. አንቺ ምን ይመለከትሻል? Please stop disrespecting. ለመስደብ ብዙ ነገር የምታረጊው ኧረ አይነፋም። ኖ ብሎክ እንዳታረጓል፣ ብሎክ እንዳታረጓል፣ ሞዴሬተር ብሎክ እንዳታረጓል። ግን ሜላት በዚህ ነገር መግባት የለብሽም። የሚመለከት ናቸው። እናትና ልጅ ይነጋገር። አንቺ ገብተሽ ከነሱ በላይ አውቃለሁ ማለት that's not right። Yes, ሜላት she's not right. Okay. የዴዚን ባንክ አካውንት ወደዛው አዙራለች። እሷ ሴትዮ በእሱን ተበሳጭታ ነው ጉዳት አውቆባት ነው ባለ Mom. Okay. Daisy, okay, promise me if you want me to accept him, don't travel sometime soon. You planning to go? That I have a problem with that. ኢትዮጵያ ህዝብ እዚህ ያደረሱሽ እነሱ ናቸው። እሱ ኢትዮጵያን ህዝብ እንድትጠይ ነው ያደረገው። ኢትዮጵያ እኔ ዴዚ ከኔ ጋር እስከሆነች ድረስ ኤርትራ፣ ኦሮሞ፣ ጉራጌ፣ ትግራይ ብላ አታውቅም። ሁሉንም ኢትዮጵያ ብላ ነው። ከሱ ጋር መጀመር ስትጀምር ቀኑ ሙሉ ስልክ ላይ ያውላታል መሰለኝ። ኢትዮጵያ እንድትጠላ አደረጋት። የኢትዮጵያ ዘፈን እንዳዘፍኝ አላት፣ ኦሮሞ እንዳዘፍኝ አላት። እና በሙሉ ዲሊት አደረገው። ዘፈኗን ሁሉ አስቀራት። ዘፈን አልፈልግም ማለት ነው። ቆይ ምን አረግ መሰለሽ እናቷን ቆይ ቲና ያለችው እውነት መሆኑና ለመሆኑን ፔጇ ላይ የዴዚ ፔጅ ላይ ገባና የአማርኛ ዘፈኖች የምን ዘፈኖች ከጠፉ የኦሮምኛ ዘፈኖች ምናምን የጉራጌኛ ከጠፉ we got a problem. Daisy, what I'm saying is, I'm going to check on your page. Tina, Andy, I'm going to check on your page. If you delete Amharic music, if you delete Oromo music, if you delete Gurago music, then there's an issue. He's doomed. What are you guys talking about? I don't understand. Like, this is, I asked a question. I said, can he come up and apologize? I don't know what we're talking about, tribes and stuff. I don't understand. What she was saying. Mom, listen, wait for a minute. Tina, wait for a minute. Let me explain to Daisy. Daisy, after she's with him, she used to love all Ethiopian with no differences. Mom said that. She used to love Ethiopia with no differences. She play all kind of music. She get along with everybody. Once she start with him, he is not doing any kind of other music. Don't get along with a lot of them except his own. That's what she does. No, I want to just say something. See, this is that's a lie. Because I remember, like, see, I don't want to expose my mother to, like, That's the truth, Daisy. Okay. Listen, I don't need to. Go check her. Hold on, Daisy. Go check her TikTok.
and then he deleted everything. He has a control of that. Let me check. I'm gonna check real quick. Give me 1 second. The YouTube account, she has no access on that. She lost that access. Okay. But I'm talking about I'm gonna So do can it right I here. bring him up so he can apologize to you? That's my question. No, it's not about that. First, we gotta fix something real quick before he come up. Yeah. Give me 1 second. I mean, these are just No. lies, and I don't want to expose my mother. Like, I don't want to say anything more about my mom. Like, No, it's not it will about- just be. Daisy, you are not listening to me, please. Let me check something real quick, and I'll let you know. I will understand what you were talking about. Don't worry about it. I'm gonna check everything here real quick. Real quick now. Yeah, You used to play with Amharic music. You used to play with Oromiya music. You used to play What with... does that matter? If someone wants to use Tigranian music, go play that. Like, what are we talking about? This is. Wait, can you listen for a minute? Let me check. No, this is Amarinya. ይኸውልሽ ቲና አንዴ ልንገርሽ። ይኸውልሽ this is Amarinya. one በጎንደር ነው የምትጨፍረው። አንድ ድልት ተደርጓል ብለሻል። አንዴ እሱን አይደለም ቲክታክ አድርገው። ይሄ ደግሞ ሌላ ሚውዚክ ነው። አንዴ ቆይ ቲና አንዴ ፕሊዝ። ይሄ አማርኛ ነው። ቆይ አንዴ ፕሊዝ። ያልሽውን ነገር እዚሁ መነጋገር ስላለብን ነው። No, you're doing the wrong thing. That's not what it is. This is what you said, right? No, listen, that's you, the TikTok account. ይሄ አማርኛ አይደለም። Listen again. You're taking the wrong thing. እሱን አይደለም የምናወራው። እሱ ድሮ የተቀረጸ ነው ከኔ በፊት። No, it's not. Okay, listen. ቲክቶክ አካውንቷን ቼክ ካደረግ ብዙ ሰዎች ስንት መቶ ሺህ ብር የከፈሉበት አድቨርታይዝመንት ገብቶ ዲሊት አድርጎታል። እሱን ጠይቃት። Why she deleted it? Okay, I'm gonna ask you, Daisy. He deleted the one you promoted with other ones. A lot of views you have. He deleted some of your music, right? What happened? Who deleted my music? What? No. The advertisements on TikTok, what happened to them? Does this have to do what? So if I Can you answer like this is directly, please? Daisy, can you answer directly, please? yes, I will. Yeah. Okay, she's So asking you're a asking question. me. Okay, let me ask you. There is an advertisement you did. Yes, And you yeah. posted on your TikTok. Yeah, What happened to those videos? Can you explain that, please? There was two advertisement videos. Yes, I deleted it because I didn't. Tina, can you stop, please? Wait, let her answer. Okay. Thank you. Go ahead. There was two. Like, I don't know why this is getting brought up. Like, it has nothing to do with answer anything. the question, please. Okay, there was two advertisements on my TikTok for like two business promotions by Ethiopia. I deleted it because I didn't like the way I looked in them. Why does anybody care? I mean, they paid for you, right? No. We posted them on YouTube. Like, we did a lot of things for them. They were on YouTube But as did well. you get paid We didn't for have it? to. We didn't have to post them on YouTube. We posted them on YouTube. They were on my page for like a month. You know, like a month. It was on my. I didn't post it like back to back and then delete it. I didn't do that. No. Daisy, the point is, does he have access to your account? Is he the Yes, one he does making have you access. I'm delete the one it? who deleted it. I deleted it. Me. So he didn't tell you to delete, like any of your Wait, what is videos? this Wishatam? Like, this is. No, because I'm really about to expose. Like, I don't want to expose her, but like, it's. So how does she know then? I mean, the way you look, you posted for a month. She's lying. She's a liar. Period. The whole family knows she's a liar. It's like, come on. She told you I take medication yesterday. Is that right? Mm-hmm. Why'd she tell you that? You ask her. She told me that. That's Mom, why. why did you tell him that I take medication? Why'd you tell him that when that's a lie? Why'd you tell him that? Why'd you take my passport yesterday? Why are you stalking me? Yes, you're my mom, but you need to chill. I deleted my post. Why do you guys care if I delete something on my profile? What does that have to do with any of you? My mom does not like Alex because he's Tigray. That's it. She doesn't care. She said, oh yeah, go marry, go date someone, go out with some boys in America. Why do I care about political things? Why? Love is love.
That's my mom. I respect her. I want her to be in peace with him. I don't want tribal conflicts. My mom damaged me. This whole life, like this whole entire life, I'm trying to keep my mouth shut because I'm trying to have respect for her. But when I'm just looking stupid, I'm looking stupid in front of all these people. Like what? Come on. It's not right. It's not right. Yes, she's my mother. Yes, everyone needs to respect her. Nobody needs to talk about my mom on social media. Everyone, even the people that's my friends that I don't even know, the people on social media, stop talking about my mom. This is a mistake. This is me and her mistake for being on social media. That's our mistake. But so the main reason that she don't like the guy is because he's the ground. Yes, she told me. She said, go out with American boys. She said, why do I need to be with a Tigray? Yeah, she said I don't think Daisy's lying about this, Tina. I swear to God. I mean, if you got any problem with Tigray people, I understand. You got every right. Yes, I understand. Politics, I understand. Okay, I understand there's so much things that I don't understand. I didn't grow up around it, that I didn't lose anybody. I totally understand that. But I don't have to have that same mindset, period. I don't have to, and I don't care what anybody says. Okay, I don't. So, Tina, can you unmute and talk about this one? I don't care what anybody says. The comments, I don't care. She don't take medication at all. She doesn't take any medication. The other thing is, the only problem you got with him is because he's Tigray. Can you explain that? And that's why I'm trying to bring him up so he can explain himself, and he needs to apologize to my mom. I know that's, I understand he said what he said to her. I want him to apologize to her, but I want to bring him up. So can I do that? Yeah, you can. Thank you. By the way, my relationship is nobody's business. It's not my, it's nobody's business for anybody to tell me not to be with someone because this politics, this person doesn't like you. She got his phone number. My thing is first, where did she get the phone number from? Phone number. She tracked my phone. I see. She tracked my phone. She tracked everything. That's why I'm in the process of getting a new phone. I have that all figured out. Okay. But I don't care what the comments say. I'm at the end of the day, I can love who I want. That's nobody's business. As much as you guys tell me. Amora, why you dissing her mom? ሰላም አይቀድምም። ሰላም ወገን እንዴት ናችሁ? ምን አልከኝ? ሰላም። ለምንድን ነው ከእናቷ ጋር ይቅርታ፣ በአማርኛ ላውራ። ለምንድን ነው ከእናቷ ጋር በዚህ ደረጃ ጸብ ውስጥ የገባኸው? ቮይስ ሞይሎ ሰምቻለሁ። እውነት ለመናገር እሷም ልትናገር ትችላለች። ከሄደች ካልፈለገች ትሂድ። ዮኒ ምን መሰለህ፣ አንደኛ ነገር ውሸታማች ልል አልችልም። ምክንያቱም ትልቅ ሴትዮ ስለሆነች ላይ የምታወራውን ነገር ያለ በሙሉ ግን ከመጀመሪያው እስከ መጨረሻው የነበረው ላይ ውሸት ገባካ? ምንም እውነት አይለውም እዚህ ጋር። እኔ ህዝቡ ላይ አምደን ይችላል። ኦፍ ኮርስ ሶሻል ሚዲያ ላይ የወጣ ሰው ማንም ሊታመን አይችልም እንደ ሌላው ሰው ስለማስብ ማለት ነው። ግን ሜሊን ብትመጣ ደግሞ ከኔም በላይ ላይክ እንትን ታደርጋለች። ከኔ በላይ ኤክስፔሪንስ ታደርገው ይችላል ይሄን ነገር። ሁለተኛ ደግሞ አንድ ጊዜ ነበር የምትበላው ያልኩት እኔ ራሴ ነኝ። ዲድ ዩ ሴይ ዳት? ያ እኔ ራሴ ነኝ ያልኩት። ምክንያቱም ኢትዮጵያ ውስጥ እያለች እኛ 24 hours ተሷ ጋር ስልክ ያወራን ስለነበር ማለት ነው። ትምህርታችን እየተውን ስራችን እየተውን ቤተሰቦቻችን ረስተን እስከ መጨረሻችን ልጅ እንዳትጎዳ በማሰብ ነው። ገባህ? እንጂ እንደ እናቷ ብታስቡ በብሔር ቢሆን ኖሮ እኮ እቺና እቺ ልጅ እንኳን እንገናኝ። ገባ? ያለችው ደግሞ ወደ ኦሮሞ ወደ አማራ ወሮሬ ተቻለው እንደዚህ አላልኳትም። የአማራ ህዝብም የኦሮሞ ህዝብ ህዝባችን ነው። ገባ? በፖለቲካ ከመጣም ፖለቲከኛ ከፖለቲከኛ ጋር ይጣላል። ቆይ እኔ ጋር መጀመሪያ የነበራችሁ ጊዜ አልፈልግሽም ስትላት አልነበረ? ወጪ ይሁን ማን ያልገር ከዛን ጊዜ የብዙ የመቀራረብ ነገሮችን አልነበረን። ገባካ? ከዛ በኋላ ነው እየተቀራረብን የመጣ። ከተያየን እኮ እኛ እዚህ አዲሶች አይደለም እኮ ከሁለት ዓመት ከአንድ ዓመት በፊት ነው የምንተዋወቀው። ኦኬ። እና ማለት
እኔ ብዙ ምንም መጥፎ ነገር እስካሁን አላወራሁም። ያ ኦሮሞ ህዝብ እንደዚህ እንጨርሰዋልና ምንም ነገር አላልኩም። ዮኒ ማኛ ላይክ ጌይ ነው ከእህቱ አስረግዞ ነው እህቱ የመጣው። ቤተሰቦቹን ደፍሮ ነው የመጣው። እናቱ እንደዚህ ከሊንዳ ወልደዋል ማለት ብዙ ነገሮችን ነው እየሰማኝ ነው። Let me ask you a question. Do you truly love her? Be honest with me, man. Because እቺ ልጅ ከእናቷ ጋር ከማን ጋር የምትባለው ለአንተ ብላ you don't do that for her though. Okay, አንተ አታደርገውም። አሁን ለምሳሌ ልጠይቅህ፣ አንተ እናትህን ዴዚ ዲስስፔክት እያደረገች ከአንተ ጋር ፍቅር መሆን ትችላለች? እስቲ አብራራልኝ በፈለግከው። ማለት አቀራረብኩ አገናኝቻቸዋለሁ እኮ ከእናቴ ጋር ኢቭን በቪዲዮ ማለት ኦኬ። የዛን ጊዜ እኮ ላይክ አይባልም አይዋቃሉ፣ ግን ምንም ማድረግ አልችልም። በቃ ከአቅሜ በላይ ሲሆን ቤተሰቦቼ በሙሉ ነው እየተጣሉ እንዳለን የተጣሉት ከቤተሰቦቼ ጋር በዚህ የሁለት ቀን የተነሳ ማለት ገባ። ኢቭን እናቷን እንደዚህ ስታረጋት ቤት ዘግታት ነው የምትውለው። ኢትዮጵያ እኛ ተባብረን ያወጣናት ከኢትዮጵያችን ልጅ ቤት ዘግታት ነው የምትውለው። 11 ሰዓት ነው የምትመጣው በኢትዮጵያ 11 ሰዓት ማለት ነው። በቪዲዮ መውጣት ይችላል ብሮ ላይክ መኝታ ቤት ያለው ሱቅ መውጣት ይችላል። አይ ዶንት ኬር ብሮ። ኦኬ ስም ማርያምን ማለት ነው 11 ሰዓት ነው እናቴ የምትመጣው ገባ። 11 ሰዓት መጣ ነው ምግብ የምትሰጣት። ይሄ ውሸታም ትበል ዲዚ ሜሊም ውሸታም ትበል። ግን ፍሪጅ የለም ወይ ቤት ውስጥ ምግብ የለም ወይ? አሞራው እዚህ አይደለም ዮኒ ማኛ። አሁን ያልገባክ ነገር አለ። ኢትዮጵያ ውስጥ ነው እያልኩ ያለው። ከኢትዮጵያ እኛን እንድትወጣ ያደርጋል። እኔ እነግርሃለሁ እንዳትሞት እቺ አይኔ ያየው የሆነ ሴት ልጅ እንድትጎዳ አልፈልግም። ነገ በህቴ ይደርሳል፣ በእናቴ ይደርሳል። አልፈልግም ይሄን ነገር። እንዴ የቆዩት ነገር ግን ሙዚቃ ሊሰሩ አይደል እንዴ የቆዩት ኢትዮጵያ? ሪዝኑ እሱ ሌላ ሪዝን ነው። ምንም እያልኩ ያሉት ከመጀመሪያ ሲጨርስ ነበር። ማስመሰል ነገር ዴዚ በግልጽ አድርጌ ልንገርህ፣ እናቷን ዲስሪስፔክት ማድረግ አትፈልግም። በግልጽ አድርጌ ልንገርህ ማለት ነው። ማርያም እናቷን ስታወራ ስትሰማት ልንገርህ ይሆን ማለት ከመጀመሪያው እስከ መጨረሻ ስለ ፕሮጀክት እና ስለ ፕሮሞሽን ብቻ ነው እያወራች ነበር። ምንም ዴዚን የሚጠቅም ነገር አላወራችም። ምንም ነገር ማለት ነው ገባካ። ፕሮሞሽን የምትሰራው የነበረው እንደዚህ አንድ ብርም አልተቀበለችም። ሶክ እናቷ ነች አሳድጋጃት ልትወሰደው። ስለሱ ምንም አያገባኝም ገባካ። አልፈልጋትም። ዛሬ ምን ተገኝቶ ነው ከወድሻለሁ በፍቅር ነው ያለሁት ምናምን የምትል ወሮ በላ አታስመስል። የልጅቷን ህይወት ለማበላሸት ነው የመጣኸው አንተ፣ ልጠቅማት አይደለም። ይኸው እናትና ልጅ አጣላ አባላቸው እናትና ልጅ ታስወቹ ዲድ በአንተ የተነሳ ነው እናትና ልጅ የተጣሉት። አንተ ኦካክ ባለጌ ጨዋ ባሳድገማ ይሄን አታረገውም ነበር። ስለዚህ like Yoni, yeah, it's like who let sides know, like when it's like you tell me. I know about him, right? You remember? You're on my page. Yeah, Befits like the lives. That's Befits no, you know. Tell me, is it really into you? Oh, you think he's really into you? Do you think for real? Ow. Yeah, you young. That's all I gotta tell you. He's not into you. Like, so you're saying like Sowage, like they don't change? No, they That's don't. what you're saying. He's not gonna change in a few months. He's not. In a few months, he's not gonna change. If he really loves you, respect you, he will say it the first time. He will say it the first time. As a matter of fact, he should come from him, not from you. The love, the respect, everything comes from him, not from you, though. He is the one who should change you, not you the other way around. But it does, though. That's the thing. What it does? I mean, like, it's like I feel like Sowage, like they change, and I don't know No. Listen to me. I mean, it's good for you. I don't mind you dating anybody you want.